የብዙዎቻችን ችግር ገንዘብ ማግኘት ከጀመርንበት ጊዜ ጀምሮ ገቢያችንና ወጫችን አለመመጣጠን ነው። ይሄ ደግሞ በግል የምንሰራቸው 4 ስህተቶች ናቸው ለዚህ የሚዳርጉን። ታዲያስ ሄለን እባላለሁ። እዚህ የዲጂታል ስኬት ቻናል ላይ ስለ ሰልፍ ዴቨሎፕመንት፣ ኦንላይን ገንዘብ አሰራር እና ኮንቴንት ክሬሽን የምንማማርበት ቻናል ነው። አዲሶች ከሆናችሁ ሰብስክራይብ በማድረግ ዲጂታል ስኬትን ጆይን አድርጉ። የኔ ቤተሰብ ከሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ እስከ መጨረሻ ከኔ ጋር ቆዩ። እነዚህ 4 ስህተቶች፣ አንደኛ ገቢያችንና ወጪያችን በጭራሽ አንቆጣጠርም። ለምሳሌ አንድ የ25000 ብር ደሞዝተኛ የሆነ ሰውዬ ልክ ብሩን ሲቀበል መጀመሪያ ብዙ ሰው የሚያደርገው በቃ ትንሽ ብር አይደል እንዴ ምናምን እያለ ጥቃቅን ነገሮችን ይገዛል። ግን ከዛ በፊት ማስቀደም ያለበት ነገር አለ። ትላልቅ ወጪ የሚያስወጡ ነገሮች፣ የቤት ክራይ ሊሆን ይችላል፣ የተለያዩ ከባባድ ነገሮች። ስለዚህ ትናንሽ ነገሮችን ከማድረግ በፊት ትልቅ ወጪ የሚያስወጣበት ነገር ማተኮር አለበት ማለት ነው። እና ደግሞ የሚያወጣው ወጪ ከገቢው በላይ እንዳይሆን ገንዘቡን መቆጣጠር መቻል አለበት። ስለዚህ ጥቃቅን ነገሮች ላይ ከማውጣት ቤዚክ የሆኑ አስፈላጊ የሆኑ ነገሮች ላይ መጀመሪያ እነሱን ከቨር ማድረግ ይኖርበታል። እኛም በምናገኘው ገንዘብ ትናንሽ ነገሮችን ከማሰብ ትላልቅ ቤዚክ የሆኑ ዋና ዋና ነገሮችን መጀመሪያ መሸፈን መቻል አለብን። ሁለተኛ፣ ለአነስተኛ ወጪዎች ትኩረት አለማድረግ። እቺ 50 ብር አይደለች እንዴ፣ 10 ብር አይደለች እንዴ፣ 100 ብር አይደለች እንዴ ምናምን ብለን መናቅ የለብንም። እስኪ ለምሳሌ እናንተ ለኢንተርኔት በቀን ስንት ብር ታወጣላችሁ? አብዛኛው ጊዜ አሁን ላይ ካሉብን ትላልቅ ወጪዎች በላይ ትናንሽ ወጪዎች 50 ብር 60 ብር አይደል እንዴ 100 ብር አይደል እንዴ ብለን የምንነቀው ብር ቢደመር ከዛ ትልቅ ወጪ በላይ ይሆናል። ስለዚህ በትናንሽ ወጪ መሸወድ የለብንም። 50 ብር አይደል እንዴ ምናምን ብለን የናቅነው ብር ተጠራቅሞ ነገ ከገቢያችን በላይ ይሆንና ላልተፈለገ እዳ ልንገባ እንችላለን ማለት ነው። ስለዚህ መጠንቀቅ መቻል አለብን። የምናወጣው ወጪና ገቢያችን ማመጣጠን መቻል አለብን። ሶስተኛ ደግሞ በጀቲንግ ሲስተም አለመጠቀማችን ነው። ይሄ የ50 30 20 ፕሪንሲፕል የሚባል አለ። 3 ቦታ በፐርሰንት መከፋፈል። ለምሳሌ አንድ 25000 ብር ደሞዝተኛ የሆነ ሰውዬ 3 ቦታዎች በፐርሰንት መከፋፈል አለበት። ለምሳሌ 50% ለቤዚክ ለሆኑ ነገሮች ካወጣ፣ ለልብስ፣ ለኪራይ፣ ለምግብ፣ ለትራንስፖርት ካወጣ 30% ደግሞ እሱ ለሚፈልገው ነገር ለመዝናናት፣ ለሾፒንግ ሊሆን ይችላል፣ ለዛ መመደብ አለበት። 20% ደግሞ ምን ያደርገዋል? ሴቭ ያደርገዋል ማለት ነው። በዚህ መንገድ ከሄደ በጣም ውጤታማ ይሆናል። ደግሞ ለተጨማሪ እዳ ከእጅ ወደ አፍ የሆነ ህይወት አይኖርም። አራተኛ ደግሞ ሳናስበው የምናወጣው ወጪ ወይም ደግሞ አንፕላኒንግ ስፔንዲንግ ይባላል። ይሄ ደግሞ ሳናስበው የምንገዛው መንገድ ላይ ስንሄድ ድንገት ደስ ብሎን የምንገዛው ጫማ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ወይም ደግሞ ኦንላይን ላይ ያየነው እቃ ሊሆን ይችላል። ይሄ ደግሞ እጅግ አላስፈላጊ የሆነ ወጪ ነው። በጣም አስፈላጊ ነገር ከሆነ ቢያንስ 2 ቀን የጥሞና ጊዜ ያስፈልጋቸዋል። ይሄ እቃ ያስፈልገኛል ወይስ አያስፈልገኝም ብላችሁ ማሰብ ይኖርባችኋል ማለት ነው። ምክንያቱም አብዛኞቻችን ይሄ ችግር ይገጥመናል። እኔ ራሱ ገጥሞኝ ያውቃል። የሆነ እቃ ደስ ብሎ ትገዛና ከዛ ደግሞ ከተወሰነ ጊዜያቶች በኋላ አስፈላጊ እንዳልነበር ትረዳላችሁ። እና ይሄ ነገር ይሆነኛል ወይ ብላችሁ በደንብ አስባችሁበት፣ በተለይ ደግሞ በጣም ብዙ ብር የምታወጡበት አይነት እቃ ከሆነ ደጋግማችሁ በማሰብ መግዛት አለባችሁ። ምክንያቱም ሰዎች ስሜታዊ ስለሆንን ሳናስበው በስሜት ልንገዛው እንችላለን ማለት ነው። እና ይሄ ደግሞ ላላስፈላጊ የሆነ ወጪ ይዳርገናል። ከቻልን በተቻለን መጠን ከእንደዚህ አይነት ነገር ወጪ መራቅ አለብን። ካልሆነ ደግሞ ከገቢያችን በታች መሆን አለበት። ከገቢያችን በላይ ሳይሆን ከገቢያችን በታች መሆን አለበት። አመጣጥነን መግዛት መቻል አለብን ማለት ነው። እንግዲህ ገንዘባችን እንዴት በአግባቡ መጠቀም አለብን የሚለውን ርዕስ ይህንን ይመስል ነበረ። እኔ ሪኮመንድ የማደርጋችሁ የ50 30 20 ፕሪንሲፕል ብትጠቀሙ ሪኮመንድ አደርጋችኋለሁ። ምክንያቱም ለኔም እጅግ ስለጠቀመኝ ማለት ነው። ምክንያቱም የምታወጡት ነገር በፕላን ስለሆነ ሁሉም ነገር አዲስ አይሆንባችሁም እና ይሄ በጣም አስፈላጊ ነገር ነው ብዬ አስባለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። በቀጣይ በሌላ ርዕስ እስከምመጣ ድረስ ሰላም ሁኑ።